አሰላሙ አለይኩም ሀቢቢ እባክህ ወንድሜ ማይሆን ነገር አትገዛ አቂዳህ አይበላሽ እባክህ ዛሬ እንመካከር ዛሬ እጅ ለእጅ እንያያዝ ነገ የከፋ ቀን ከመምጣቱ ከመግጠሙ በፊት ዛሬ እጅ ለእጅ እንያያዝ ዛሬ እንተሳሰር ወንድሜ ነገ ማንም አተርፈንም ገንዘባችን የማያስጥለን ጊዜ ቤተሰብ የማያድነን ጊዜ ይመጣል ስለዚህ ዛሬ ላይ ስንቅ እንያዝ አንተ በቦታ ያስቀመጥከው እጅግር እየሰጠኸው እንደምትገጥምለት ሌላ ጊዜ የምታወልቅለት ያ ጠዋትና ማታ የሌሊቱ ከፊል ላይ ወደ ምድር የምታወርደው ከዛ የምታወጣው ያ በአጠቃላይ ሸይጣን ለአንተ ያቀረበልህ ምስል ነው ያ ሐቂቃ አላህ አይደለም አላህ ያለ ቦታ ያለ ነው ወንድሜ ይህ በቦታ አድርጎ በልብ ላይ ተሰወረው የተቀረጸው ነገር ፍጡር መሆኑን ንቃ ሸይጣን ለአንተ የሚያቀርብልህ ምስል ተከትለ ወንድሜ እንዳጠፋ አላህ Subhanahu Wa Ta'ala ليس كمثله شيء ብሎ ተናግሮ ጨርሶታል አላህ ከነገረን በኋላ ለምን ሌላ ነገር እንፈልጋለን አላህ ባህሪያቶችን ከገለጸ በኋላ ለምን እናመሳስላለን በፍጡራን ባህሪ እየገለጽን ለምን እስጌታችን ኻሊቃችን እንሳደባለን አላህ Subhanahu Wa Ta'ala ሸተመኒ በነ አደም እያለ ይናገራል የአደም ልጅ ሰደበኝ ولم يكن له ذلك ነገር ግን ያለ ያደርግ ልሳደብ አይገባም ነበር ይያለ አላህ ይገልጻል ታዲያ ለምን ብለንኛ ሐቢቢ ወንድሜ ይቅርብን ወደ ኸይራቱ መንገድ እንቃረብ ከክፉ ሁሉ እንራቅ ዛሬ እጅ ለእጅ ተሳሰር ለማለት ነው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ